በኢትዮጵያ የዩናይትድ ስቴትስ አምባሳደር የሆኑት ኤርቪን ማሲንጋ በኤምባሲው የዩቲዩብ ቻናል ባስተላለፉት መልእክት ወደ አሜሪካ የሚጓዙ ኢትዮጵያውያን የአሜሪካ ሕዝብ ሸክም እንዳይሆኑ የቪዛ ሕግጋትን እንዲያከብሩና ከተፈቀደላቸው ጊዜ በላይ እንዳይቆዩ አሳሰቡ። አምባሳደሩ በመልእክታቸው እንደገለጹት የአሜሪካ ቪዛ ለማንኛውም መንገደኞች የሚሰጥ ልዩ መብት እንጂ መሰረታዊ መብት አይደለም ብለዋል። ቪዛው የተሰጠበትን የተለየ የጉዞ ዓላማ አለማክበር ከባድ የሕግ መዘዞችን እንደሚያስከትልም አጽንኦት ሰጥተዋል። አንድ መንገደኛ ወደ አሜሪካ ሲገባ የተፈቀደለትን የቆይታ ጊዜ የሚወስነው የአሜሪካ የጉምሩክና የድንበር ጥበቃ መሆኑን አምባሳደሩ ገልጸው በመመሪያው መሰረት በሕግ ፊት ይቅርታ የሚደረግለት የቆይታ ጊዜ ማለፍ ወይም ማራዘም የሚባል አሰራር የለም ብለዋል። ከተፈቀደው ቀን በላይ መቆየት የቪዛ መሰረዝን፣ ከሀገር መባረርና ለወደፊቱ ቪዛ ለማግኘት ብቁ አለመሆንን እንደሚያስከትልና ግለሰቦች የቪዛ ሕግጋትን ሲጥሱ ለሌሎች ተጓዥ ኢትዮጵያውያን ቪዛ የማግኘት እድልን አስቸጋሪ እንደሚያደርጉትም አስጠንቅቀዋል። የፕሬዝዳንታቸውን የስደተኞች አቋም ሲያስታውሱም ፕሬዝዳንት ትራምፕ ባስተላለፉት መመሪያ መሰረት ወደ አሜሪካ ለንግድ፣ ለቱሪዝም ወይም ለቋሚ ነዋሪነት የሚሄዱ መንገደኞች በሙሉ በገንዘብ ራሳቸውን የቻሉ መሆን አለባቸው። መንገደኞች የሕክምና ወጪዎችን ጨምሮ ሁሉንም የጉዞ ወጪያቸውን መሸፈን የሚያስችል በቂ ሀብት ሊኖራቸው ይገባል። የአሜሪካን ሕዝብ ጥቅማጥቅሞች ያለአግባብ መጠቀም የአሜሪካ መንግስት ኢትዮጵያን ጨምሮ በ75 ሀገራት ላይ የስደተኞች ቪዛን ለጊዜው እንዲቆም ካደረጉት ምክንያቶች አንዱ መሆኑን ጠቅሰዋል።